ኳስ ሜዳም ገብተን አንቀልድም እንጫወታለን ኳስ ሜዳ ቢቀልዱ አንስቅምኛ እንደ ሰው ግን ከኳስ ሜዳ ውጪ ቢያስቁን እንስቃለን ኳስ ሜዳ ግን ስራ ነው ጨዋታ ነው እንጫወታለን እኔ እንደሚመስለኝ የኃይል ማነስ መሰለኝ ሙዚቀኞቹ ጠይቀዋቸው ይሁን ገዝተዋቸው ይሁን አልታወቀም ተቀላቅለዋል እኛ ግን ተዋናዮች ብቻ ነን እና በሴቶቹም በኩል ፍርሃት አለ እስካሁን አልተሰባሰቡም እንደውም ከቤትም አይወጡም ተብሏል እኛ በጣም ምንፈራ ቡድኖች ነን በርግጥ ጨዋታችንን ማሳየት እንፈልጋለን ተጋጣሚ ካገኝ የመጣ ተጋጣሚ የለም ግን እኔ አሁን እዚህ ከመጣው በኋላ ሳስበው ግን እኔ ከወንድ ድምጻኖች ጋር ብንጋጠም እርግጠኛ ነኝ እኔ ምናሸንፋቸው ነው የሚመስል እንግዲህ የነሱ ሽለላና ፉከራ ሰምተናል አልፎ ተርፈው ገጸ ባህሪ ተላብሰው እንደሚጫወቱ ነው የነገሩን ኦኬ ዓለም ተጫዋቾች ገጸ ባህሪ እንግዲህ ማራዶና እንዴት እንደሚለብሱት እነሱ ናቸው የሚያውቁት መጀመሪያኛ አስቀድመን አንጮህም ምክንያቱም ፈንጂ የሚፈራው አስቀድሞ ስለማይጮህ ነው የዛን ቀን እንግዲህ ምን ያህል መተወንና አጣጥፎ ኳስ ማግባት ምን ያህል እንደሚከብድና ምን ያህል እንደሚራራቅ ያን ያዩታል አሁን ግን የምንለው ነገር የለም ቢቻል የጎሉ ብዛት ሊኖረው ስለሚችል ምናልባት ነው እሱም በጉራ ሳይሆን በተግባር ስለሚታይ ኦዲተሮች ቢመጡ የተለያዩ የማይዋሹ ማሽኖች ቢይዙ አዲንግ ማሽን አንዳንድ ነገር ጎሉ ብዛት ሊኖረው ይችላል በጣም ከልክ በላይ ሊሆን ይችላል በተረፈ እንግዲህ ቀኑም ይደርሳል ለራሱ ሲል እዛው እንገናኛለን ሚስጥራችንን ሾልኮ ከየት እንደሄደ እንጂ ይሄንን አሁን በሰሙት ሁኔታ አንዳንድ ነገሮች ያለፉብን ስለሆነ አሰላለፋችንን አንናገርም ግን ከመካከላችን ወዲያው ኪፐር መሆን የሚችላል ወዲያው ደግሞ ኢሚዲየትሊ 11 ቁጥር ሆነን መጫወት እንችላለን ግን ይሄን ሚስጥር አናባክን ለመሆኑ አሰልጣኛችሁ ማን ነው ይሄም ራሱ ሚስጥር አውኔ በኳስ ነው የምታወቀው ብዙ ጊዜ ኳስ በጣም ነው የምንጫወተው ቡድናችን ግን ልምምዱ ከፍተኛ ከመሆኑ የተነሳ አሁን የተስማማንበት ነገር ካለን ኃይል ቆጥበን ሙዚቀኞችን ለመግጠም ነው የምንፈልገው ፋንቱ እንዳለው የተለያየ ቦታ ወክለን መጫወት እንችላለን አድሎ ካለ ዳኛ መሆን እንደምንችል ነው የሚታየው ተዋናዮችን ወክለን እኛ ቡድኑን እንግዲህ መስርተናል በመጀመሪያ ደረጃ ለኤልያስ ምስጋና ለማቅረብ ፈልጋለሁኝ ምክንያቱም ሐሳቡን ያቀረበው እሱ ነው ግን በከፍተኛ ደረጃ ለመመዳችንን እኛ ጀምረናል ምክንያቱም ሴት ተዋናዮች በጣም በድሮ ጊዜ በፊት በትምህርት ቤት አብዛኛዎቹ የእግር ኳስ ተጫዋቾች ናቸው እኔንም ጨምሮ ማለት ነው እኔ አንበለነኝ የሴቶቹ እና ሙዚቀኞቹ ይሄን ሰምተው ነው መሰለኝ አይወጡም አሉ ከቤታቸው እና ፈርተው ቀሩ ነው የሚባለው ወሬ ነው እንግዲህ አሉ ነው እኛ አልመጡም እና አልተቋቋምም እኛ ተሟልተን ትሬኒንጋችንን ጀምረናል እንደሚመስለኝ እኔ ወንዶቹም ጋር እንደዚህ አይነት ነገር ያለ ይመስለኛል በሙዚቀኞቹ ምክንያቱም ሙዚቀኞቹ ብቻ አይደለም የቀረቡት ተቀላቅለዋል ሙዚቀኞቹ ተዋናዮቹ ተዋናይ ብቻ ነው ሙዚቀኞቹ ግን ተቀላቅለዋልና የኃይል ማነስ አው ኮሜዲያን ወደ ቲያትሩ ነው ቲያትር ትራጀዲ ኮሜዲና ፋርስ አለ ስለዚህ ኮሜዲያን ቲያትረኛ ነው ከፈሩ እንግዲህ ኮሜዲያን ወደ ሙዚቀኛ ሄዷል አንዳንድ ወንድ እየጨመሩ ይምጡ ይገጣሙን እኛ ወንድ አንፈልግም ራሳችን እንችላለን ወንዶቹም ቢፈልጉ መጥተው ይገጣሙን ከቤት መውጣት ማቅቷቸው በጋርድ ነው የሚሄዱት አሉ ፈርተው የመጣ ተጋጣሚ የለም ግን እኔ አሁን እዚህ ከመጣው በኋላ ሳስበው ግን እኔ ከወንድ ድምጻኖች ጋር ብንጋጠም እርግጠኛ ነኝ እኔ ምናሸንፋቸው ነው የሚመስለኝ ምንም ሴቶች ብቻ ሆነን ምንም ሞል ሳንደባልቅ ከድምጻኖች ጋር ብንጋጠም ምክንያቱም እኔ ከሮጆዲ ኮሜዲያኖች ወደ ድምጻይነት እንደተሸጋገሩ አላቅም ስለዚህ አሁን ሳስበው ተጋጣሚ ያተናል ያለው አማራጭ ከነሱ ጋር መጋጠም ነው ካልሆነ ደግሞ ከራሳችን አርቲስቶች ጋራም ከወንዶች ጋራም ቢሆን ብንጋጠም